ፋሽኔት የሚያደርገኝ ሰው ማህተመ ጋንዲ ነው። ማህተመ ጋንዲ ሎየር ነበር በፕሮፌሽን። ማህተመ የነበረው ትግል የጀመረው ደርባን ነው፣ ደቡብ አፍሪካ። ኪንግና ማንዴላ የማህተመ ልጆች ናቸው። የሱ ፍልስፍና የወለዳቸው ናቸው። በነገራችን ላይ ማህተመ ሎየር ነበር ብያችኋለሁ። በፒኤችዲ ኮርስ ውስጥ በፒስ ኤንድ ሴኩሪቲ ማህተመ ስቴሪ ይባላል። አንድ ኮርስ የፒስ እንዴት ግጭት እንደሚፈታ እንደ ቲይ ታስቦ ማለት ነው። ይሄ ሰው የራሱን ፒኤችዲ አልነበረው፣ ግን ያን የነበረው ቲንኪንግ እና ዊዝደም አሁን ዓለም ላይ በአይፒኤስኤስ አንድ ኮርስ ይሰጣል። የሱ ፍልስፍና ሰላም ላይ ማለት ነው። ማህተመ በጣም ብዙ የሚገርሙ ስብዕናዎች አሉት። መጀመሪያ ደርባን ላይ ትግል ሲጀምር ደርባን ብዙ ህንዶች እንያንሳሉ። ትግል ሲጀምር አብዛኛው መጽሐፍ ነበር፣ አርቲክል ይጽፋል። ሱፍ የለበሰ ዘናጭ ሰው ነበር ማህተመ እና እውቅናው እየገነነ ሲመጣ ወደ ሀገሩ ህንድ መሄድ ፈለገ ለትግል። ወደ ሀገሩ ህንድ ከሄደ በኋላ ኒው ዴሊ ላይ በርካታ ሎየርስ ሰብስበው ጠበቁት፣ ተቀበሉት። እናደንቃለን፣ አርቲክል እናነባለን፣ ያንተ ፎሎወር ነን ብለውት ትግል እንጀምር አሉት። አንደኛው ፍልስፍና ማህተመ ያላቸው ለማን ነው የምታገለው? አላቆም ህዝቡ ነው። 7 ወር ፈጀበት። ህንድን ዞሮ በባቡር ያኔ እየዞረ የህንድን ባህል፣ አመጋገብ፣ ስርዓት፣ አለባበስ ለማጥናት ሱፍ ግጥም አድርጎ ዴሊ የገባው ሰውዬ ከ7 ወር በኋላ ሽርጥ አገልድሞ መጣ። አሁን ገባኝ ለማን እንደምታገል አለ። ሽርጥ ላገለደመ ህዝብ ሱፍ ለብሼ አልታገልም። ሳይገባን እኮ ነው፣ ለማናቀው ሰው ነው። እዚህ ጋር ትልቅ እንትን ተቀምጠን ለማናቀው ሰው ነው ሰራልሃለሁ ምንለው። ወርዶ ሰውን ሳታይ ኑሮውን፣ አለባበሱን፣ አካሄዱን ሳታይ ለሱ ልታገል አትችልም። ሽርጥ አገልድሞ ሲመጣ አንተ ትልቅ ሰው፣ አንተ ምሁር፣ አንተ ሎየር እንዴት ተብሎ ሎየር ያኔ ትልቅ ሙያ ነው ከቴክኖሎጂ ስላልነበረ እንዴት አሁን ያወቅኩት ህንድን አለ። ሁለተኛው በጣም የሚገርመኝ ያ ብዙ ነገሮች አሉት ማህተመ የፍቅር ሰውና የሰላም ሰው ነው። 2 ጊዜ አልቅሷል ማህተመ በታሪክ ውስጥ። አንዴ ባለቤቱ ስትሞት ነው። ባለቤቱ በጣም የወዳት ያከብራት ነበር። ሁለተኛው ግን ፓኪስታን ስትገነጠል ነው። ይህ ሰውዬ ረጅም ዓመት ታገለ ለህንድ ነፃነት። መጨረሻ ነፃነታቸውን ሲያገኙ ከሱ ጓደኞች መካከል ግማሾች ተገነጠሉና ፓኪስታን ትገነጠላለች። ህንድና ፓኪስታን አንድ ሀገር ነበሩ ታውቃላችሁ። እና ከምትገነጠል ኦፈር አቀረበ በሙሉ ካቢኔው